ዛሬ ሲያትል ውስጥ የቦንዳ ልብሶች የሚሸጡበት ቦታ ሊሄድ ነው። ለብሼ የሚሄዳት ካባ የገዛዋት ከሽሮ ሜዳ ነው። ኖርማሊ እንደዚህ አይነት ካባ ኖሮኛ አያውቅም። የመጀመሪያ ነው ስገዛው፣ ግን በጣም ነው የወደድኳት። እንደ ማንኛውም ቀን ከቤት ከመውጣቴ በፊት ሳውንድ ኮር P40i ኢርፎኔን አረጋለሁ። ካለሷ ለብቼ እንደማልንቀሳቀስ ታውቃላችሁ። ይሄን ኢርፎን ብዙ ቪዲዮቼ ላይ ሳረግ ሳሳያችሁ ዋጋውና የት ነው መግዛት የምችለው ለምትሉ ሰዎች ዋጋው 11800 ብር ነው። ለመግዛት ደግሞ በዚህ ስልክ ቁጥር ደውሉ ወይም 22 ማዞሪያ ታውን ስኩዌር ሞል 4ኛ ፎቅ ላይ ቤዋ ኮሌክሽን ብላችሁ ብቅ በሉ። ቦንዳ የሚሸጥበት ቦታ ከወንድሜ ጋር አንዴ ሄጃለሁ። ዛሬ ደግሞ ለብቻዬ ለመሄድ ወስኜ ጉዞዬን ጀምሬያለሁ። በእግር ወደ 15-17 ደቂቃ ነው የሚፈጀው እና በእግሬ ነው የሚሄደው። ይሄ ቦንዳ መሸጫ ልብስ ብቻም ሳይሆን ዩዝድ የሆኑ የኪችን እቃዎች፣ ጌሞች፣ የህፃናት እቃዎች ብዙ ነገር ነው የሚሸጡበት። ወደ ኢትዮጵያ የምመለስ ባይሆን ኖሮ ይቺን የድመት ጌጥ እንደምገዛት የተረጋገጠ ነው። ተሰባሪ ስለሆነች ለረጅም ጉዞ አትሆንም። እዚህ ቦታ ጥሩ እቃ ለማግኘት ቀስ ብላችሁ እያንዳንዱ ልብስ መፈተሽ አለባችሁ። ዋጋው ቅናሽም የሆነ ኳሊቲውም ያልተበላሸ ነገር ለማግኘት እኔ ፈልጌ 3 ልብሶችና 1 ቦርሳ ነው ያገኘሁት። አንዳንድ ጊዜ ታጉ ያልተገነጠለ አዲስ ልብስ ራሱ ልታገኙ ትችላላችሁ። ሁሉም ፊት እንደሚያደርጉኝ ቼክ ማድረግ ስላለብኝ መሞከሪያ ክፍል ገባው። ከላይ የሚደረገው አረንጓዴው አላባሽ በደንብ ሆኖኛል። እንደዚህ አይነት ቀሚስ ደግሞ በጣም እንፈልግ ነበረ። በስነስርዓት ፊት የሚያደርገኝ ያገኘሁት። ቀሚሱ ከውስጥ የተያያዘ ቁምጣ አለው አብሮት። ቁምጣው አስተማማኝ ነው፣ ምቾት እንዲኖረው ያደርገዋል፣ አያሳቅቅም። እንደዚህ አይነት ቬስት ነገርም እወዳለሁ። ሳይዟ ትንሽ አጠራጥራኝ ነበር፣ ግን ትዘጋለች ትሁን ብዬ እሷ ላይም ወሰንኩኝ። እንዴት ነው ምርጫዎቼ ስታዩቸው? ቀሚሷ በተለይ አዲስ ነው የምትመስለው። ሁሉም የመረጥኳቸው ልብሶች ስለሆኑኝ በጣም ደስ ብሎኝ ነበር። የተሳካ ሾፒንግ ነው ብዬ ከፍዬ ወደ ቤቴ መመለስ ጀመርኩኝ። ሾፕ ሳረግም ስጓዝም አብሮ የሚያዳብረኝ ኢርፎኔ ነው። ቦርሳዬ ደግሞ እቺን ትመስላለች። ትንሽዬ ቦርሳ ይዤ አልመጣውም እና ሁሌ ትልቅዬ ቦርሳ ይዤ ከምጓዝ ብዬ ነው እቺን የገዛሁት። ከለሯንም በጣም ወድጃታለሁ። የአሜሪካ የቦንዳ ልብስ ኤክስፒሪየንስ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው።